ፍሳቲዩብ እፍናቢ ቲዩብ የእናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሞላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። ተመስገን ደስ ይላል አለውኝ። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ። መልካም። ለዛሬ ደግሞ ህይወታችን ልንለውጥበት የምንችለው በየቀኑ የምንሰራቸው ትንንሽ ነገሮች ድምር ውጤት መሆኑን መረዳትና መገንዘብ ያስፈልጋል ማለት ነው። ስለዚህ በህይወታችን ውስጥ ዴይሊ ሩቲን የሆኑ ስራዎቻችን ላይ ህይወታችን ሊለውጡ የሚችሉ ድርጊቶች ላይ የምናደርጋቸው ራሳችን የመቆጣጠርና ስሜታችን ገርተን ህይወታችንን የመቀየርና ሀሳባችን የማስተካከል ሁኔታ ላይ ስንገባ ራሳችን የምንቀይርበት እምቅ አቅም እንዳለን ስንረዳ ህይወታችን ለመለወጥ ስንወስን ተግባር ላይ ስንገባ እንለወጣለን ማለት ነው። ስለዚህ ይህንን ቻናል ቤተሰብ አዲስ ከሆኑ ሰብስክራይብ ያርጉ፣ እንደዚሁም የደወል ምልክቷን ያብሩ ለሌላ ጊዜ እንዲደርሶት ማለት ነው። በዚህ ቪዲዮ መካከል ላይ እንደዚሁም በመጨረሻው አካባቢ ላይ አዳዲስ ነገሮችን እነግራቸዋለሁ። ህይወታችን ልለውጥበት የምንችለው ህይወትሽን ልለውጭበት የምችለው ህይወትን ልለውጥበት የምትችለው ትልቅ ነገር መኖሩን በዛሬ ቪዲዮ እነግራቸዋለሁ ማለት ነው። መልካም። ስለዚህ አንተ በየቀኑ የቀን ተቀን ተግባርህን ስትቆጣጠር ህይወትን የምትለውጥበትን እምቅ አቅም ትላበሳለህ ማለት ነው። ስለዚህ ዛሬ እኔ ይህንን እፈጽማለሁ፣ ይህንን አደርጋለሁ፣ ይህንን ተገብራለሁ፣ ይህንን ቅደም ተከተል ሰጥቼ እሰራለሁ ብለህ በየቀኑ የምተገብረውን ነገር መዝግበህ በመዘገብከው መሰረት ጊዜህን እየተጠቀምክ መሆኑን አውቀ ስትተገብር ህይወትን ትለውጣለህ ማለት ነው። ስለዚህ ህይወትን ለመለወጥ የመጀመሪያው ነገር አንተ በህይወት ውስጥ እምቆ አቅምህ ምን እንደሆነ ተረድተህ እያንዳንዱን ነገር ለመተግበር ወስነ ስትሰራ ህይወትን ትለውጣለህ ማለት ነው። ስለዚህ ጊዜ ከምንም በላይ የተሰጠህ የመጀመሪያው ድንቅ ስጦታ ነው። ስለዚህ የተሰጠህ ጊዜ ለአንተም ለአጭሩም ለረጅሙም ለቀጭኑም ለወፍራሙም ሌላው ሀገር ለሚኖረውም እዚህ አጠገብ ለሚኖረውም ለእናትህ ለአባትህ ለእህትህ ለወንድምህ ለአካባቢው ሰው ለዓለም ማህበረሰብ በሙሉ በነፃ የተሰጠን ጊዜ ነው። 24 ሰዓት ያለ ማዳላት ለኔም ላንተም ላንቺም ተሰጥቷል። ስለዚህ 24ቱን ሰዓት ከፋፍሎ በመጠቀም ህይወትን የመለወጥ ድርጊት ውስጥ መግባት፣ መወሰን፣ ወስኖ መተግበርና መስራት ያስፈልጋል ማለት ነው። ስለዚህ ወስነ ስትሰራ ህይወትን ትለውጣለህ ማለት ነው። ህይወትን ለመለወጥ ታዲያ አንተ ከምንም በላይ ጉልበትህን ልታባክን አይገባም። ምክንያቱም ልትላበስ የሚገባው ልምድህን በደንብ ገንብተህ በጥቂት በጥቂቱ እየተገበርክ መጽሐፍ ማንበብ ከሆነ የፈለግከው ዛሬ 1 ገጽ ነገ 2 ገጽ ከነገ ወዲያ 3 ገጽ እያረክ የሚተገበር መጽሐፍ ህይወትን የሚለውጥ ድርጊት ውስጥ ገብተህ ራስን መለወጥና ማስተካከል ትችላለህ ማለት ነው። ስለዚህ እምቅ አቅም የተሰጠው ለአንተ ለእኔ ለአንቺ ነው። ስለዚህ ይሄ የተሰጠንን ነገር በደንብ ተግብረን ህይወታችን መለወጥ የምንችልበት ትልቁ ነገር ያለው ውስጣችን መሆኑን መረዳት መቻል አለብን ማለት ውስጣችን መሆኑን ተረድተን እንደዚህ እንደ ጣት አሻራ የተለየ ማንነታችን ለዚህ ምድር ለማበርከት ከወሰንን የሚያቆመን ምንም ኃይል የለም። ለመስራት ለመለወጥ ጊዜው አሁን ነው። ምናልባት አንተ ጋር ድንቅ የፈጠራ ስራ ሊኖር ይችላል። ምናልባት አንቺ ጋር ድንቅ የፈጠራ ስራ ሊኖር ይችላል። ምናልባት እኔ ጋር ድንቅ የፈጠራ ስራ ሊኖር ይችላል። ይህንን የፈጠራ ስራ ለማበርከት ታዲያ መወሰንና መተግበር ያስፈልጋል ማለት ነው። ስለዚህ በህይወታችን ድንቅ ፈጠራ ለዚህ ምድር አበርክተን ለማለፍ የሰራን አምላክ ከምንም በላይ በተባረከ እጁ ሰርቶናል። ብሩክ በሆኑ እጆቹ ሰርቶናል።
ውብ አድርጎ አበጃጅቶናል፣ ድንቅ አድርጎ ሰርቶናል። ስለዚህ እኛ ደግሞ ለዚህ ምድር የምናበረክተው ድንቅ ነገር አለ። ድንቅ ተፈጥሮ እንዳለን አቀን ድንቅ ነገር ለዚህ ምድር ለማበርከት ወስነን ልንሰራ ይገባል። የትኛውም ቦታ ላይ ልንሆን እንችላለን። ከየትኛውም አካባቢ ልንወለድ እንችላለን። ከየትኛውም ማህበረሰብ ልንወለድ እንችላለን። የተወለድንበት ቦታ የተወለድንባቸው ቤተሰቦች ሳይሆን የሚወስኑት እኛ አሁን ላይ ያለን ሀሳብ፣ ያለን አመለካከት፣ ያለን አረዳድ፣ ያለን የንቃተ ህሊና ደረጃ ነው የሚወስነው ራሳችን ለመለወጥ ወስነን ስንሰራ ማለት። ስለዚህ ለዚህ ቁርጠኝነት ኖሮን ጊዜያችንን በአግባቡ ተጠቅመን የተሰጠን ጊዜ በአግባቡ ተጠቅመን 24 ሰዓታችን ከፋፍለን ያንን ሰዓት በትክክል ተጠቅመን ህይወታችን መለወጥ እንችላለን። ለመለወጥ ታዲያ ጊዜው አሁን ነው። ነገ ማለት አያስፈልግም። ከነገ ወዲያ ማለት አያስፈልግም። የዛሬ ዓመት ማለት አያስፈልግም። ወደፊት ማለት አያስፈልግም። አሁን መተግበር፣ አሁን መስራት፣ አሁን ትክክለኛ ነገር ላይ መግባት ብቻ ነው ህይወትን ሊለውጥ የሚችለው። ስትሰራ፣ ጠንክረ ስትተገብር፣ ጠንካራ ፍላጎት ሲኖር ህይወትን ለመለወጥ ሙሉ ተነሳሽነት፣ ሙሉ ኃላፊነት ትወስዳለህ። ስለዚህ በወሰድከው ኃላፊነት ልክ ትለወጣለህ። ለአንተ ለራስህ በሰጠኸው ዋጋ በሰጠኸው ቦታ ልክ ትለወጣለህ። በራስ መተማመንን ስታጎለብት፣ በደንብ ስትቀጥል ህይወትን ትለውጣለህ ማለት። ህይወትን ለመለወጥ ታዲያ መመልከት ያለብህ ወደ ውጭ አይደለም፣ ወደ ውስጥ፣ ወደ ራስህ ተመልከት። ወደ ውስጥ ተመልክተህ ውስጥ ያለህን አንተ ፈትሸህ ያለህን አቅም አውጥተህ ለመተግበር ወስነህ ስትሰራ ትለወጣለህ ማለት ነው። ስለዚህ ምን አይነት አቅም አለ አንተ? ምን አይነት ፍላጎት አለ? ምን አይነት ሁኔታ ላይ ነው ያለኸው? ያለህን እድል ምንድን ነው? 360 ልትመለከትና 360 ዲግሪ አይተህ አንተ በዙሪያ ያሉትን እድሎች ለመጠቀም ልትወስን ይገባል ማለት ነው። ምናልባት ጊዜህን እያባከን ከሆነ ጊዜህን በአግባቡ መጠቀም መቻል አለብህ። የምትውልበትን ቦታ ማስተካከል አለብህ። ህይወትን ለመለወጥ ኃላፊነት መውሰድ አለብህ። ኃላፊነት ለመውሰድ ታዲያ ዋጋ አያስከፍልም፣ ገንዘብ አያስወጣም፣ ትምህርት ቤት መሄድ አይጠይቅም፣ ከሰዎች መማር አይጠይቅም። ኃላፊነት መውሰድ ራስህና ራስህ ጋር ያለ ብቻ ነው፣ ውስጥ ያለ ብቻ ነው። ውስጥ ያለውን ኃላፊነት የመውሰድ ስሜትን በደንብ አነሳስተህ ህይወትን ለመለወጥ ወስነ በደንብ ስተገብር ትለወጣለህ ማለት ነው። ለመለወጥ ታዲያ ጊዜ ተሰጠ፣ ጤና ተሰጠ፣ እምቅ አቅም አእምሮ ተሰጠ። የተሰጠህ ነገር ያለህ ነገር ብዙ ነው። የጎደለህ ነገር ላይ አታተኩር፣ ያለህ ነገር ላይ አተኩር። ያለህን ነገር ላይ አተኩረህ ህይወትን ለመለወጥ በደንብ ስትሰራ ትለውጣለህ ማለት ነው። አንተ እምቅ አቅም የሰጠ እንደዚህ እንደ ጣት አሻራ የተለየ ማንነት ያለ ውብ ተፈጥሮ ያለህ ለዚህ ምድር እምቅ ነገር ድንቅ ነገር አበርክተ ማለፍ የምትችል ምርጥ የሰው ልጅ ነህ። ታዲያ አንተ ሰው ለመሆን ወስን። ሰው ሆነህ በትክክል ማለት ነው ትክክለኛ በጎ ነገር ያለ ቀና ሀሳብ ያለ ድንቅ ነገር የምታበረክት ሰው ሆነህ ለዚህ ምድር በጎ ነገር አበርክተ ልታልፍ ይገባል ማለት ነው። ስለዚህ ለዚህ ምድር ድንቅ ነገር ለማበርከት ታዲያ ጊዜ ተሰጥቷል። ጊዜህን በአግባቡ ተጠቀም። ጊዜህን በአግባቡ ካልተጠቀም ህይወትን ታባክናለህ። ህይወትን ስታባክን ቀንህን ስትገል፣ ሳምንትን ስትገል፣ ዓመትን ስትገል፣ ወራትን ስትገል እያልክ ብዙ ጊዜህን ህይወትን ምን ታደርጋለህ? አልባሌ ቦታ ላይ ትጥላለህ። አልባሌ ቦታ ላይ አልባሌ ሁኔታ ላይ ታደርጋለህ። ስለዚህ እዛ እንዳይሆን አንተ ድንቅ አቅም እንዳለ እምቅ አቅምን አውጥተህ ለመተግበር ወስን። ወስነህ ስትሰራ የሚቀድም ነገር የለም። አለፈ የሚባል ነገር የለም። መቆጨት ሳይሆን አንተ ከዛሬ ካሳለፍካቸው ያባከንካቸውን ነገሮች ትተህ አሁን ላይ ለመስራት ወስነ ተነስ።
ከዚህ በኋላ ያለው ጊዜ አንተ ከፊት ያለው ነገር ብሩህ ነገር ነው። ከፊት ያለው ብሩህ ነገርን ተመልከት። ከዚህ በፊት የነበረውን ጨለማ ከጀርባ ያለውን ነገር ሳይሆን ፊት ለፊትን ያለውን ብርሃን ተመልከት። አንተ ብርሃን መሆን ትችላለህ። ለሌሎች ልታበራ የተፈጠርክ እምቅ አቅም የተሰጠ የፈጣሪ ድንቅ ፍጡር ነህ። የፈጣሪ ድንቅ ፍጡር ሆነ ህይወትን ለመቀየር ወስነ መስራት እየቻልክ ባለፈው ነገር ለምን ትቆዝማለህ? ራስን ለምን ትወቅሳለህ? ራስን አትውቀስ። አሁን ላይ ተነስ። የትኛውም እድሜ ላይ ብትሆን፣ የትኛውም ሁኔታ ላይ ብትሆን፣ የትኛውም ድርጊት ላይ ብትሆን አሁን መለወጥ ትችላለህ። አሁን መስራት ትችላለህ። አሁን መተግበር ትችላለህ። አሁን መሻገር ትችላለህ። አሁን ማሸነፍ ትችላለህ። አሁን ስኬታማ መሆን ትችላለህ። በየትኛውም የህይወት ክፍል ውስጥ ከተገበርክ፣ ከሰራ፣ ህይወትን ለመለወጥ ከወሰን፣ ራስ ላይ ኢንቨስት አድርገህ በደንብ ከሰራ ህይወትን ትለውጣለህ። ህይወትን የመለወጥ ኃላፊነት ያንተና ያንተ ብቻ ነው። ያንተን የመለወጥ ኃላፊነት መውሰድ ያለብህ አንተና አንተ ብቻ ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስቀምጡ፣ የደወል ምልክቷን አብሯት ለሌላ ጊዜ እንዲደርሳችሁ ምርጥ የአእምሮ ምግብ ይዤላችሁ ቀርባለሁ። ስላገኟችሁ ደስ ብሎኛል። እወዳችኋለሁ። ሰላም ሁኑልኝ። መልካም ጊዜ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት፣ ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርሰው ምርጥ ቤተሰብ